ተመልካቾቻችን ዛሬ የመላእክት አለቃ የቅዱስ ሚካኤል ዓመታዊ በዓሉ ሰኔ 12 ቀን ነው። ታሪኩ የሚከተሉትን ይዟል። ባህራንን ከሞት ያዳነበት፣ ቅድስት አፎሚያን ከጥንተ ጠላታችን ከዲያብሎስ እጅ ያላቀቀበት፣ ቅዱስ ላሊበላን ደግሞ ነፍሱን ወደ ሰማይ ያሳረገበት ሲሆን እንዲሁም የመላእክት አለቃ የቅዱስ ሚካኤል ልዩ ሁለተኛ ሹመቱ ከሹመት ላይ ሹመት የተጨመረበት በዓል እንደሆነ ይነገራል። ከመጀመሪያው ታሪክ ከባህራን እንጀምር። ባህራንን እንዴት አዳነው ሲባል ባህራን የሞቱን ደብዳቤ ይዞ ሲጓዝ የመላእክት አለቃ ቅዱስ ሚካኤል ደርሶ አድኖታል። ባህራንም 10 ቀን የሚያስኬድ ጉዞ የሞቱን ደብዳቤ ይዞ ታዘዘ። ሊጓዝ ከሚፈለገው ቦታ ሊያደርስ ማለት ነው። የሚፈለገው ቦታ ግን የሞቱ ቦታ ነበረ። ባህራንም 9 ቀናትን የሞቱን ደብዳቤ ይዞ ከተጓዘ በኋላ በ10ኛው ቀን በመጨረሻዋ ቀን ለማዳን ሁልጊዜም እግዚአብሔር ብዙ ከተፈተንን በኋላ ከብዙ ፈተና በኋላ ብዙ በረከት ስለሚሰጥ ልክ ቅድስት ድንግል ማርያም በግብጽ በረሃ ያለ ኃጢአት ብዙ እንደተጓዘች ሁሉ ቅዱስ ባህራንም ያለ ኃጢአት ያለ በደል ምስኪን ሕፃን ልጅ እነሆ 9 ቀናትን የሞቱን ደብዳቤ ይዞ በማያውቀው መንገድ ተጓዘ። ነገር ግን የመላእክት አለቃ ቅዱስ ሚካኤል በመጨረሻው በ10ኛው ቀን ደርሶ አንተ ብላቴና ሰላም ላንተ ይሁን፣ ወዴት ትሄዳለህ አለው። የሞቱን ደብዳቤ ይዞ ወደ ሞቱ ወደ መቃብሩ እየደረሰ እንደሆነ ስላወቀ ጌታዬ ልኮኝ ይህንን ደብዳቤ ላደርስ ነው አለው። እስኪ ያሳየኝ አለው። እነሆ ከግርማው የተነሳ ባህራን ደነገጠና ለቅዱስ ሚካኤል ደብዳቤውን ገልጾ አሳየው። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል የምሕረት እስትንፋሱን 3 ጊዜ እፍ ቢልበት የሞቱ ደብዳቤ ተደምስሶ የሰርግ የሕይወት ሆነ። እንዲህ ነው እንደደረሰ አንገቱን ቁረጡት ይል የነበረውን ደብዳቤ በቅዱስ ሚካኤል የምሕረት እስትንፋስ ተደምስሶ እንደደረሰ ልጄን አጋቡት፣ እንደደረሰ በቤትና በውጭ ያለ ንብረቴን በሙሉ አውርሱት፣ በወርቅ ሸልሙት፣ በወርቅ ዙፋን በዝርግፍ ወርቅ ሸልሙት፣ 40 ቀን ዝፈኑ፣ 40 ቀን ዘምሩ የሚል ነበረ። እኔ እስከምመጣም እንዳትጠብቁ፣ እኔ ሩቅ አገር ሄጃለሁና እስከምመጣ ድረስ እኔን አትጠብቁ፣ እንደደረሰ ልጄን አጋቡት፣ በቤቴ በንብረቴ ላይ ሁሉ ሙሉ ስልጣን ሰጥቼዋለሁና እንዳትከለክሉት የሚል ነበረ። ይህ ሲሆን ደግሞ እጅግ የሚያስደንቀው ነገር ያ ሹሙ እና ይህንን መልእክት የሚቀበለው ሌላ ሹም የሚግባቡባት የግል ማህተም ተደረገችባት። ይህም በቅዱስ ሚካኤል ፈቃድ ስለተደረገ ያንን ደብዳቤ አለማመን አይችልም ነበረ። ምክንያቱም ሁለቱ የሚግባቡባት ማህተም እንድትደረግ ቅዱስ ሚካኤል በረቂቅ ስላተመበት ማለት ነው። በዚህን ጊዜ እንደደረሰ እንደ ትእዛዙ ተፈጸመና ባህራን የባለጸጋውን ሊገድለው የፈለገውን ልጅ አግብቶ 40 ቀን ሲዘምሩ ሲዘፍኑ ከቆዩ በኋላ በ40ኛው ቀን ያ ክፉ ባለጸጋ ወደ ቤቱ ሲመለስ የዘፈንና የከበሮ የእምቢልታ ድምፅ ሰማ። በመንገድ ያሉትንም ሰዎች ወዳጆቼ ሆይ ምንድነው የምሰማው ድምፅ አላቸው። አዝዘህ ጽፈህ በደብዳቤ በላከው መሰረት ልጅህን አጋብተው ባህራን ለሚባል ጎልማሳ እነሆ እየዘመሩ ንብረትህን በሙሉ አውርሰውት ይገኛሉ አለው። በምን የተነሳ ማንስ አዘዘ አላቸው። አንተ አዝዘህ ማህተም አድርገህ በላከው ደብዳቤ መሰረት አሉት። ያን ጊዜ ይህንን ነገር ያደፈረሰበት የቀየረበት የክፋቱን ሴራ የደመሰሰበት ያ መጀመሪያ ትንቢት የተናገረለት ቅዱስ ሚካኤል እንደሆነ ስላወቀ ዛሬም ከወጥመድ ያመለጠ ብሎ እነሆ ከከፍተኛ ብስጭት የተነሳ ደንግጦ በመሬት ላይ ወድቆ ተከስክሶ ሞተ። ባህራንም ያን ክፉ ባለጸጋ መልሶ ሳያገኘው ከመንገድ ላይ ሞቶ በዛው ተቀብሮ ቀረ ማለት ነው። ባህራንም የዚያን ባለጸጋ ቤት ንብረት ወርሶ ልጁን አግብቶ ኖረ። የመላእክት አለቃ የቅዱስ ሚካኤልንም ቤተክርስቲያን ስልጣነ ክህነት ተሰጥቶት ሲያገለግል ኖረ። የመላእክት አለቃ የቅዱስ ሚካኤል በዓል በሚሆን በህዳር 12 ቀንም ሲያገለግል ኖሮ ከዚች ዓለም በሞት እንደተለየ ይነገራል። የቅድስት አፎሚያም ደግሞ ባሏ አስተራኒቆስ የሚባል ንጉስ ነበረ። ባሏ የሚሞትበት ጊዜ በደረሰ ጊዜ ህማም ሲጠናበት እነሆ ባሌ ከሞትህ በኋላ እኔ ብቸኝነት ይበረታብኛልና የመላእክት አለቃ የቅዱስ ሚካኤልን ስዕል አሰራልኝ እሳለምበት ዘንድ ጽናናበትም ዘንድ ብላው ባሏ ለቅድስት አፎሚያ ከወርቅ ከብርና ከእንጨት አስቀርጾ የቅዱስ ሚካኤልን ስዕል በቤቷ አስቀመጠላት። በዚህም ጊዜ ቅድስት አፎሚያ መልካም ተግባሯን አብዝታ ትሰራ ጀመር። ነገር ግን የክፉ ስራ አባት የሆነ የመልካም ስራ ደግሞ ጠላት የሆነ ክፉ ሰይጣን በርትቶ ይዋጋት ጀመረ። እነሆ ቅድስት አፎሚያ በርትታ ስትጸልይ ከዕለታት አንድ ቀን ያ ክፉ ሰይጣን በመበለት ሴቶች ተመስሎ መነኩሴ መስሎ ወደ ደጇ መጣና አስጠራት። እነሆ ባላግብተሽ ትወልጅ ዘንድ ይገባሻል እያለም ይመክራት ጀመረ።
ይህ ሁሉ ጾምና ጸሎትሽ ምን ይሰራልሻል? ይበቃሻል። ባልሽም ገነትን ወርሷል፣ አንቺም ይበቃሻል። አግቢና የሚጦርሽን ልጅ ውለጅ እያለ የሐሰትን ምክር ይመክራት ጀመር። ቆብህ ሲያዩ መልካም አባት ትመስላለህ፣ ነገር ግን ቆብህና ንግግርህ አብሮ የማይሄድ አባቴ ሆይ እንዴት ተሳሳትክ ብላ እነሆ ገሰጸችው። በዚያን ጊዜም አፍሮ ተመልሶ ሄደ። የቅዱስ ሚካኤልን ስዕል ላምጣላችሁ ተሳለሙ ስትላቸው ገብቶ ይሳለም ዘንድ አልቻለም። ነገር ግን ከመካከላችሁ የሴት ጾታ የሆነ ብቻ ወደ ቤቴ ይገባ ዘንድ ፈልጋለሁ። የወንድ ጾታ ያለው ወደ ቤቴ እንዳይገባ ባሌ ከሞተ ጀምሮ ወንድነት ያለው ጾታ ወደ ቤቴ ገብቶ አያውቅምና አለችው። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ካለበት ቤት መግባት ስለማይቻላቸው ተመልሰው ወደ መጡበት ሄዱ። በሌላም ቀን ስላሳፈረችው እነሆ ቅድስት አፎሚያ ሆይ ዛሬ አሳፈርሽኝ ብሎ እንዳሞራ በሮ እየለፈለፈ ሄደ ማለት ነው ሰይጣኑ። ነገር ግን የሰኔ ሚካኤል ለሕዝበ ክርስቲያን፣ ለእንስሳት፣ ለወፎች፣ ለአይላፋት በሙሉ ለወንዞችም ሁሉ በእግዚአብሔር ፊት ቆሞ ለመጸለይ ሂዶ ሲንበረከክ በመንበረ ጸባዖት ቅዱስ ሚካኤል መጥቶ ያድንሽ ዘንድ ስለማይቻል እነሆ ያን የመጥቼ ይህን ስዕል አድኖ የምትመኪበትንም እምገጽ አጠፋዋለሁ፣ አንቺንም አሸንፍሻለሁ ብሎ ዝቶባት ሄደ። ነገር ግን እንደማይችል ያውቀዋል። የቅዱስ ሚካኤል ረድኤት ባለበት መቅረብ ስለማይችል ያን ጊዜም አቅጣጫውን ቀይሮ ሰኔ 12 ቀን ክፉ ዲያብሎስ የመላእክት አለቃ ቅዱስ ሚካኤል መስሎ በትረ መስቀል የሌለበት ዘንግ ይዞ አክሊል ለብሶ ሚካኤልን መስሎ ለመምጣት ሞከረ። ሌሊትም መጥቶ አፎሚያ ሆይ ሰላም ላንቺ ይሁን፣ እንዴት አለሽ? እኔ የመላእክት አለቃ ቅዱስ ሚካኤል ነኝ። እነሆ ከመላእክት ሁሉ መላእክትን ትቼ አንቺን ለመጠበቅ ያ ክፉ ሰይጣን ሲዝትብሽ ስለሰማው የመላእክት አለቃ ቅዱስ ሚካኤል በመንበረ ጸባዖት ሲሰግድ ሰኔ 12 ቀን ያድንሽ ዘንድ አይመጣም። ስለዚህ አሸንፍሻለሁ ብሎ ሲዝትብሽ ስለሰማው ላድንሽ እነሆ ወደ አንቺ መጣሁ። እኔ የመላእክት አለቃ ቅዱስ ሚካኤል ነኝ። አሁንም ልትሰግጅልኝ ይገባል አላት። እሷም አንተ ማን አለችው። የመላእክት አለቃ ቅዱስ ሚካኤል ነኝ አላት። የመላእክት አለቃ ቅዱስ ሚካኤል ከሆንክ ከዘንግህ ጫፍ ላይ ለምን በትረ መስቀል የለም አለችው። ከቤቴ ያለው ስዕል አድኖ ግን በትረ መስቀል አለው፣ ያንተ ግን የለውም አለችው። በእኛ በመላእክት ዘንድ እነሆ የለውም፣ ለእናንተ ለሰዎች ግን በስዕል አድኖት ስትዘግዱ ምልክት ይሆን ዘንድ በትረ መስቀል አለው፣ እኛ ግን መላእክት አንይዘውም አላት። ቅድስት አፎሚያም አብዝታ በእግዚአብሔር ቃል እንዲህ ሞገተችው። እነሆ ምድራዊ ንጉስ ሎሌውን ሲልክ ማህተም አድርጎ ከደብዳቤው ላይ ባይልክ ያንን የንጉስ መልእክተኛ ነው ብሎ ማን ይቀበለዋል? እነሆ ከሰማይ የሚመጣ መልአክም በትረ መስቀል ያልያዘ ከሆነ ማን የእግዚአብሔር መልአክ ነው ይለዋል አለችው። ያን ጊዜ የሚመልሰውን አጣ፣ አፈረና ደነገጠ። አፎሚያ ሆይ ዛሬ ስዋጋሻለሁ ብሎ ዘሎም ማነቃት። አይኑም ቀላ፣ አፉም ገደል ጎድጓዳ መሰለ፣ ከሰልም መሰለ። እጅግም የሚከረፋ ጢስ ካፉ ይወጣ ጀመር። አሳፍረዋለችና በስመ እግዚአብሔር። ያን ጊዜ ዘሎ ሲያንቃት የመላእክት አለቃ ቅዱስ ሚካኤል ሆይ ፈጥነህ ድረስልኝ ብላ ጮኸች። ያን ጊዜም ከሰማይ ሰማያት ከአርያም ሰማይ ተልኮ ከኢዮር ከራማ መብረቅን ለብሶ መብረቅን ተጎናጽፎ በትረ መስቀሉን ይዞ ሰይፉን ከአፎቱ አውጥቶ እየበረረ ቅዱስ ሚካኤል መጣና ያን ክፉ ሰይጣን አዋረደው፣ በሰይፉም ቆረጠው። ቅድስት አፎሚያንም ነፃ አውጥቷት አፎሚያ ሆይ ጾምሽ፣ ጸሎትሽ፣ ምስጋናሽ ወደ ቅድመ እግዚአብሔር አርጓልና እነሆ ዛሬ በዚች ቀን በሞት ትለያለሽ። እነሆ ንብረትሽን ሁሉ ገንዘብሽን ሁሉ ለነዳያን ስጭ፣ ወደ እግዚአብሔርም ሂደሽ በቤተ መቅደሱ እግዚአብሔርን አመስግኝ፣ መላእክት መጥተው ነፍስሽን ወደ ሰማይ ያሳርጓታል ብሎ ሰይጣኑን ካሳፈረላትና አንጦሮጦስ ካወረድላት በኋላ ወደ ሰማይ አረገ። የቅድስት አፎሚያም ታሪክ ቅዱስ ሚካኤል እንዳላት አደረገች። ወደ ቤተ ክርስቲያን ሄደች፣ ነዳያንን ጠራች። ያላትን ንብረት ሁሉ ኤጲስቆጶሳትን፣ ሊቃነ ጳጳሳትን ሁሉ ቀሳውስትን፣ ዲያቆናትን፣ መዘምራንን ጠርታ በእነሱ ፊት ጸሎት ካስደረገች በኋላ ለነዳያን እንዲመጸወት አደረገች። በዚያን ጊዜም ስትጸልይበት የኖረችውን የቅዱስ ሚካኤልን ስዕል አድኖ አምጡልኝ አለችና በፊቷ ይዛው እያለ የመላእክት አለቃ የቅዱስ ሚካኤል ስዕል አድኖ ስትጸልይበት የኖረችው ነውና ክንፍ አውጥቶ እየበረረ ወደ ቤተ ክርስቲያን ሂዶ ተንጠለጠለ ያለ መስቀያ በቤተ መቅደሱ። ያም በቤተ መቅደሱ ያለ መስቀያ የተሰቀለው ቅድስት አፎሚያ ትጸልይበት የነበረው ስዕል አድኖ አበበ፣ አፈራ፣ ቅጠልም አወጣ። ያንን ቅጠልም ነዳያን፣ ምስኪናን፣ ህሙማን እየቆረጡ ቅጠሉን አሽተው ሲጠጡት ሲታጠቡበትም ይፈወሳሉ። ይህም እስካሁን ድረስ በዚያች ሀገር እንደሚደረግ ይነገራል። ሌላው የቅዱስ ላሊበላ ሶስተኛው ድንቅ ታሪክ ነው። ቅዱስ ላሊበላ ኢትዮጵያዊ ንጉስ ሲሆን ንግስናን ከክህነት ጋር ይዞ አስተባብሮ የኖረ ነው። በዚህም አጋጣሚ ልዑል እግዚአብሔር የኢትዮጵያን ነገስታት የኢትዮጵያን መሪዎች በስመ እግዚአብሔር የተዋጁ እንዲሆን እንዲያደርግልን እንመኛለን። ቅድስት ኢትዮጵያ በንጉስ ላሊበላ ስትመራ ንጉስ ላሊበላ ካህንም ነበረ፣ ይባርክ ነበረ። ኢትዮጵያን እየባረከ መንግስቱን አጽንቷል። ቅዱስ ላሊበላ
የቤተልሔም ፍልፍል አብያተ ክርስቲያናትን ጭቃ ድንጋዮችና እንጨቶች እንደ ጭቃ እየተሳቡለት በመንፈስ ቅዱስ ጥበብ ከአንዲት ፍልፍል ድንጋይ ብቻ እንዲሰራ በ3 ሰዓት ብቻ ይህም ተሰርቶ እንዲያርቅ የረዳው ቅዱስ ሚካኤል ነው። ይህንን ጥበብ ካስፈጸመው በኋላ የመላእክት አለቃ ቅዱስ ሚካኤል ይህንን ቅዱስ ጻድቅ ንጉስና ካህን በዚች ቀን ሰኔ 12 ቀን ነፍሱን ወደ ሰማይ አቅፏት እንዳረገ ይነገራል። ሌላው የመላእክት አለቃ ቅዱስ ሚካኤል አራተኛው ታሪክ ዛሬ ሁለተኛ ሹመቱ ነው። ሁለተኛ ሹመቱ ማለት መጀመሪያ ሳጥናኤል ሳይወድቅ የመላእክት አለቃ ሳጥናኤል ነበረ። ከሳጥናኤል ቀጥሎ ደግሞ ቅዱስ ሚካኤል ሁለተኛ ነበረ። ከሚካኤል ቀጥሎ ቅዱስ ገብርኤል ነበረ። ከቅዱስ ገብርኤል ቀጥሎም ቅዱስ ሩፋኤል፣ ቅዱስ ኡራኤል እያሉ 7ቱ ሊቃነ መላእክት በማይረጋቸው ነበሩ። ነገር ግን ክፉ አውሬው ዲያብሎስ ሳጥናኤል ክፋትን ተግባር ስላደረገ የማይገባውን ከንቱ ሹመት ከንቱ ስልጣን ስለተመኘ አይገባውምና በልዑል እግዚአብሔር ስልጣን ቅዱስ ሚካኤል ያዋርደው ዘንድ ለቅዱስ ሚካኤል እግዚአብሔር ልዩ ስልጣንና ልዩ ክብር ሰጠው። በትህትናው እስመ በትህትና ረከበ ልዕልና ተብሎለታልና ሩህሩህ የዋህ ስለሆነ ቅዱስ ሚካኤል በትህትናው ከፍታን ልዕልናን አግኝቷልና ሳጥናኤልን አዋርዶ ከማይረጉ ሽሮ ከሹመቱ አዋርዶ የመላእክት አለቃ ቅዱስ ሚካኤል በሳጥናኤል ቦታ አንደኛ ሆኖ ተሾመ። ሁለተኛ ስለነበረ አሁን ገብርኤል ባለበት ማዕረግ ቅዱስ ሚካኤል ነበረና ከዚያም በኋላ ሳጥናኤል ሲንኮታኮት የመላእክት አለቃ ቅዱስ ሚካኤል የመላእክት ሁሉ አለቃ ሆኖ የሳጥናኤልን ቦታ ያዘ። ስለዚህ ከሹመት ላይ ሹመት የተጨመረበት ልዩ ቀን ነው ማለት ነው። ክፉ አውሬው ዲያብሎስ በቅዱስ ሚካኤል የእሳት ጦር ተወግቶ በሰይፉ አንገቱን ተቆራርጦ ልብሰ ተክህኖ ወልቆ የጨለማ አበጋዝ ሆኖ ቀንድ አውጥቶ ጥፍር አብቅሎ ከመላእክት ሞገስ ተራቁቶ ራቁቱን ሆኖ እንጦሮጦስ በቅዱስ ሚካኤል ሰይፍ ተቆራርጦ እንጦሮጦስ የተጣለበት ቀን ሲሆን የመላእክት አለቃ ቅዱስ ሚካኤል ደግሞ ከክብር ላይ ክብር ከሹመት ላይ ሹመት ተጨምሮለት በትህትናው በየዋህነቱ በአገልጋይነቱ የመላእክት ሁሉ አለቃ ሆኖ የሳጥናኤልን ቦታ እሱ ይዟል። ስለዚህ ይህ በዓል እንዲህ በጥቂቱ ይህ ብቻ አይደለም። ምን ይሄ ብቻ? የመላእክት አለቃ ቅዱስ ሚካኤል በዛሬው ዕለት ሰኔ 12 ቀን ከልዑል እግዚአብሔር መንበር ስር ሄዶ ይንበረከካል። ኃጢአት ኑሮበት አይደለም። ለሕዝበ ክርስቲያን፣ ለእንስሳት፣ ለአይዋፋት፣ ለዱር አራዊቶች፣ ለወንዞች አፍላጋት ወንዞች ድንገጋቸውን እንዳይለቁ ተጥለቅልቀው ሐይቆች ውቅያኖሶች ዓለምን እንዳያጥለቀልቁ ወሰናቸውን እንዳይለቁ ድንበራቸውን ይዘው እንዲኖሩ በቅድመ እግዚአብሔር ፊት ተንበርክኮ የሚጸልይበት ነው። ይህ ቅዱስ ሚካኤል ከሰኔ 12 ቀን እስከ ህዳር 12 ቀን ድረስ በእግዚአብሔር መንበር ፊት እንደተንበረከከ አይነሳም። ዛሬ ይንበረከካል። ህዳር 12 ቀን ከተንበረከከበት ቦታ ይቃናል። ከተንበረከከበት ቦታ የሚቃናውም ህዳር 12 ቀን ነው። ያም እግዚአብሔር ለመላእክት አለቃ ለቅዱስ ሚካኤል ልዩ ምህረት የለመነውን ምህረት በሙሉ አንዳችም ሳያስቀር ለህዝብ በሙሉ ለእንስሳት ለዓለም በሙሉ የሰጠውን ቃል ኪዳን እግዚአብሔር አስቦ የመላእክት አለቃ ቅዱስ ሚካኤልን እነሆ የለመንከኝን ልመና ሁሉ ፈጽሜልሃለሁ በማለት ሁሉንም ቃል ሲመልስለት ሁሉንም ጥያቄ የመላእክት አለቃ ቅዱስ ሚካኤል ሰኔ 12 ቀን በቅድመ እግዚአብሔር በእግዚአብሔር ፊት የተንበረከከ ህዳር 12 ቀን ከተንበረከከበት ቦታ ይቃናል ማለት ነው። ይህ የመላእክት አለቃ ቅዱስ ሚካኤል እኛ ኃጢአት ሰርተን አንሰግድም አንንበረከክም። እሱ ግን እነሆ ከሰኔ 12 ቀን እስከ ህዳር 12 ቀን ለ6 ወር ያህል ይንበረከካል ለኛ ሲል ማለት ነው። ህዳር 12 ቀንም የምህረትን ቃል ኪዳን ይዞልን ችግራችንን ፈቶልን የለመነውን ሁሉ በቅድመ እግዚአብሔር አቅርቦልን ይዞልን ምህረት እንዲነሳ እንማጸናለን። የመላእክት አለቃ ቅዱስ ሚካኤል ኃያል ነው። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ ሶበ እፄው ስምከ ከሲቴ አፈ ረዳኤ ምንዱባን ሚካኤል በከመ ታልምድ ዘልፈ ለረዲኦቴ ነአ ሰፊሃ ከክንፈ ሰላም ለከኦ ቅዱስ ሚካኤል ሊቀ መላእክት። የመላእክት አለቃ ቅዱስ ሚካኤል እንዲህ ነው። ሰላም የዛሬ ዓመት በሰላም ያድርሰን። አሜን።